ባንካችን በዚህ ባሳለፍነው 6 ወራት የነበረው አጠቃላይ የስራ አስፈጻጸም እጅግ በጣም ጥሩና ስኬታማ የሚባል ነበር። ባንኩ እንግዲህ ለመጀመሪያ ጊዜ የሀብት መጠኑን ወደ 106 ቢሊዮን ብር ያደረሰበት ነው። ይሄም የተቀማጭ ገንዘብ ወደ 80 ቢሊዮን፣ የባንኩ የተከፈለ ካፒታል ወደ 14 ቢሊዮን ያደገበት፣ እንደዚሁም ደግሞ በ6 ወር ውስጥ አጠቃላይ ያገኘነው የትርፍ መጠን ከ5 ቢሊዮን የተሻገረበት በመሆኑ ባለፈው ዓመት ከነበረው የስራ አፈጻጸም አንጻር ስንመለከተው ዘንድሮ ያለው የስራ አፈጻጸም እጅግ የላቀና ስኬታማ 6 ወራትን ያሳለፍንባቸው ጊዜያቶች ናቸው። እንግዲህ የባንኩ እድገት የሚገለጽበት አንዱ ዋናው ነገር ኢኮኖሚ ውስጥ በሚያደርገው ተጽዕኖ ወይም ለኢኮኖሚ በሚያደርገው አስተዋጽኦ ልክ ነው። ስለዚህ የባንካችን እድገት የደንበኞቻችን እድገት ነው። ባንካችን አድጓል ብለን ስንል ደንበኞቻችንም በዛው መጠን አድገዋል የሚለውን ነገር ለመናገር የሚያስደፍር ነው። የባንኩ እድገት ባንኩ በገበያ ውስጥ የብድር አቅርቦት እንዲጨምር፣ ቁጠባን በማሰባሰብ የኢንቨስትመንት እንዲያድግ፣ እንደዚሁም የውጭ ምንዛሪ ግኝቶች እንዲያድጉና ሀገራችን ከዚህ ተጠቃሚ እንድትሆን በዛው ሂደት ውስጥም ደግሞ ማህበረሰቡ የአገልግሎቱ ተጠቃሚ እንዲሆን ወይም ወደ እያንዳንዱ ደንበኛ ስንወርድ ደግሞ በውጭ ምንዛሪ ረገድም ይሁን በብድር አቅርቦት ረገድ ተጠቃሚ በመሆን ስራቸውን በመስራት የስራ እድል በመፍጠር ለሀገራችን ኢኮኖሚ የበኩላቸውን አስተዋጽኦ እንዲያበረክቱ ያግዛል። በሁሉም የስራ ዘርፍ ላይ የተሰማራው በሙሉ የደንበኞቻችንን ፍላጎት ለማሳካት እንዲቻል ተባብሮና ጠንክሮ መስራትን ይጠይቃል። ይሄንን ማድረግ ከተቻለ አሁን ካገኘነው 6 ወርም የተሻለ የስራ ውጤት ይዘን እንመጣለን ብዬ ጠብቃለሁና የደንበኞቻችንን እምነት ጠብቀን መሄድ ትልቁ ኃላፊነታችን ነው። የምንሰራውም ደንበኞቻችንን ከፊት አስቀድመን ለነሱ ሰክሰስ ከሚገኘው ፍሬ ባንካችንም ተቋዳሽ ሆኖ የራሱን እድገት የሚያሳልጥበትን ሁኔታ ማመቻቸት ነው።